ያመነ ሁሉ ዳነ ያንተ ናምኜ ምንኜ አንተ ናምኜ ምንኜ እጅጋየሁ ሽባባው ጂጂ ክርስቲያን ሆነች? ይህንን ጥያቄ የሚመልስልን በቀጣይ የምንመለከታቸው ሐሳቦች ይሆናሉ። ይህንን ቻናል ሲጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲጀምሩ ብለን በትህትና እንጠይቃለን። እጅጋየሁ ሽባባው የተወለደችው በቻግኒ ከተማ ስጋዲ የምትባል ትንሽ መንደር ነበር። የተወለደችውም በጥቅምት 25 በ1966 ዓመተ ምህረት ነበር። በትንሽነት ዕድሜዋ በከተማዋና በመንደሩ መካከል የነሱ ቤተሰብ እጅግ የገነነና የከበረ ቤተሰብ ነበር። የተወለደችውም ከአባቷ ከሽባባው የኔ አባትና ከእናቷ ከወይዘሮ ተናኘ ስዩም ተወልዳለች። በቤተሰቡ መካከል እሷ አምስተኛ እንደሆነች ይነገራል። በጠቅላላ እህትና ወንድሞች ያሏት 9 ይሆናል። ከእርሷ ጋር ሲጨመር ታዲያ 10 ቤተሰብ እና እናትና አባት ይጨምራል። በ14 ዓመቷ ከቻግኒ ከተማ ወደ አዲስ አበባ እንደመጣች ይነገራል። በልጅነት ዕድሜዋ የጥበብ ፍቅር እንዲያድርባት የሆነው ከቤተሰቧ ነው። እናቷ ፍቅር ድንግልና የተሰኘ ረጅም ልቦለድ ልትደርስ ችላለች። ይህንን በማየት በልጅነት ዕድሜዋ ያለፈችበት የሀገር ፍቅርና የማይረሳ የቤተሰብ ፍቅር እና ህብረተሰብ ለአሁኑ የጥበብ ሕይወቷ ብዙ ሚና ሰጥቷታል። እጅጋየሁ ሽባባው ወይንም ጂጂ እንዴት ልትባል ቻለች? የቤተሰብ መጠሪያዋ የሆነው እጅጋየሁ ሽባባው በጊዜ ሂደት ወደ ጂጂ ሊለወጥ ቻለ። በጊዜ ሂደት ወደ ጂጂ ሊለወጥ የቻለው በጓደኞቿ እንደሆነ ትናገራለች። እያደገችም ስትመጣ በያሬድ ትምህርት ቤት ክራር ልትማር ችላለች። እናም በባህላዊ ክበባት በመግባት ብዙ ስራዎቿን ልትሰራና ልትማር ችላለች። የመጀመሪያ የሙዚቃ ካሴቷ ፀሐይ ብላ በመሰየም በ1989 ልታወጣ ችላለች። በዚህም ብዙ አድናቆትን አግኝታለች። ብዙ ሙዚቃዎቿ ከሌሎቹ ለየት የሚያደርገው የሙዚቃ አጨዋወት ስታይሏ ይሆናል። የኢትዮጵያን ባህላዊ ሙዚቃ ስታይል ከጃዝ ጋር በማድረግ የራሷን ከለር ልታሳይ ችላለች። በሌላም መልኩ የምትሰራቸው ዜማና ግጥም በአብዛኛው ከራሷ ሕይወት የተቀዳ ስለሆነ በብዙዎች ልዩነትንና መወደድን ሊሰጣት ችሏል። በኢንተርናሽናል ደረጃ መታወቅን ጀመረች። ከዛም በ1990 ዓመተ ምህረት ወደ አሜሪካ ልትወጣ ችላለች። በዓለም አቀፍ ደረጃ ልትታወቅበት የቻለችው ስራዎች ውስጥ ጂጂ ዘነበችና ሮሚዮና ጁሊየት በመባል የሚጠሩ ይሆናሉ። በሀገራችን ልትታወቅበት የቻለችው ደግሞ ጉራማይሌ፣ ፀሐይ እና ኢትዮጵያ ሀገሬ የመሳሰሉ ዘመን ተሻጋሪ ስራዎችን ልትሰራ ችላለች። በቀደሙት ስራዎቿ ሁሉ ብዙ ዕውቅናን ብታገኝም በሀገራችን ደግሞ በኢንጂባራ ዩኒቨርሲቲ የክብር ዶክትሬት ሊሰጣትም ችሏል። በእነዚህ በቀደሙ ስራዎቿ ውስጥ ስሜቷን፣ ህመሟንና የውስጥ ማንነቷን የገለጠችባቸው ስራዎች ናቸው። ይህንን ሁሉ ለምን አነሳን? ይህንን ሁሉ ሐሳብ ያነሳንበትማ ስለ ማንነቷና የግል ህይወቷም ልንገልጽላችሁ ስላሰብን ነው። ጂጂ እጅጋየሁ ሽባባው የዋህ፣ ደግ፣ አምላክን የምትፈራ መልካም ሰው እንደሆነች አጎቷ በግልጽ ስለርሷ ይናገራል። ይህንንም ተመልክተን እንመለስ። ምንድነው አንድ በጣም የማደንቀው ነገር ከሷ በጣም ሰላማዊ ነች። ከሰላም አልፋ ደግሞ አምላክን ፈሪሃ እግዚአብሔር በጣም አለባት። ሌሊት ተነስታ ጸሎት ስታደርግ አንድ ቀን ነቃሁና ምንድነው ሰው ትንሽ ወደ ጭንቅላቷ ነክቷት ይሆን ወይ ብዬ ምንድነው ስል በቃ ትለዋለች እና ረጋገጥኩ። ጸሎት እያደረግሽ ነው፣ ይሄ ነገር እንዴት ነው እዚህ መጥቶ ያደርሳ ምናምን አልኳትና ተወኳት። እንዴት ነው ለሷ ያለን መሳሳት አለ ቤት ውስጥ። ደፋር ነች፣
ሩሩ ነች። ሁሉም እንደዛ ናቸው። ግን እንደሷ ትንሽ ምንድን ነበር እንዳት አንቺ ምን አይና አጥቶ ይችላል ነው ደፈደፈና ረፊ ነው እንግዲህ ትንሽ ተሰሙ ጊዜ ተጠማምቂበታል ማለት። ይህ የእርሷን ማንነት ያጣፈጠና እየፈራችና እየታዘዘች የኖረችለትን ኢየሱስን እንደዚሁም ብላው ነበር። ሕይወት እንዳይሰለቸኝ ሲጨነቅ ሲጠበብ አይተኛም ቀን ከሌት ለደስታዬ ሲዋትት ካህኔ የነፍሴ አገልጋይ እንቅልፍ አትተኛም ወይ? በቀደሙ ሕይወቷ እንዲህ ያለውን መረዳት ከአምላኳ ጋር እንደነበራትና የውስጥ እውነቷን በገሃድ የምታዜምለት ኢየሱስ እንደነበራት እናያለን። በመጨረሻ ግን የሰሞኑን መነጋገሪያ የሆነውን አንድ አጭር ቪዲዮ በብዙዎች እየተቀባበሉት ያለው ነገር በመጀመሪያ ይህ ሕይወቷ የገባትና የምትኖር እንደሆነ ነገር ግን በአንዳንድ ነገሮች እንደተያዘች የሚያሳይ ነገር አለው። ይህ መዝሙር ደግሞ ርዕሱ አንተን ያመነ ይላል። አንተን ያመነ ሁሉ ዳነ፣ አንተን አምኜ ምን ሆኜ ብላ የምታምነውን አምላክ አሁን ላይ የሚያለችበትን ሕይወት በግልጽ የሚያስረዳ በጊዜው የመሰከረችለት ስለ ራሷም ሕይወት እንደ ትንቢት የዘመረችለት የምታምነውና የምትወደው አምላክ እንደነበራት ያሳያል። ይህንን መዝሙር አንድ ላይ የሚዘምሩት ከታናሽ እህቷ ከሶፊያ ሽባባው ጋር ነው። ነገር ግን መዝሙሩ አሁን ላይ ያለችበትን የሕይወት መንገዷን ይገልጽልኛል ብላ እንደሆነ ያስታውቅ ነበር። ዝማሬዋንም ያኔ ያቀረበችለት ጌታ አሁንም አንተን አምኜ ምን ሆኜ ስትለው መስማት ለኛ እጅግ ደስ የሚያሰኝ ነገር ነው። በመጨረሻም የጂጂ ጉዳይ አሁን ላይ ጥሩ እንደሆነች እና የሕይወት መረጋጋት ውስጥ እንዳለች ተረድተናል። ታዲያ ያ ያመነችው ጌታ እስከ ሕይወት ፍጻሜዋ ሁሉ እንዲወርሳትና ቀሪ የሕይወት ዘመኗን ሁሉ በእርሱ ላይ ባላት እምነት እንድትጨርስ ጸሎታችንና ደስታችን ነው። አንተን ያመነ ሁሉ ዳነ፣ አንተን ያመነ ሁሉ ዳነ፣ አንተን ያመነ ሁሉ ዳነ፣ አንተን ያመነ ሁሉ ዳነ፣ አንተን ያመነ ሁሉ ዳነ። እስከዚህ ሰዓት ድረስ አብረውን ስለቆዩ እጅግ እናመሰግናለን። የምንለቃቸው ቪዲዮዎች ከተመቻችሁ ለሌሎችም እንድታጋሩ ብለን በትህትና እንጠይቃችኋለን። እናመሰግናለን።